በክፉ መካከል የሚከሰት የመጨረሻው ዘመን ግርማዊ ግጭት ነው። ከጥንት ጊዜ ጀምሮ አስቀድሞ በራእይ መጽሐፍ ውስጥ በትንቢት የተነገረ በዚህ ውስጥም የመጨረሻውን የፍጻሜ ዘመን ፍጥጫ የሆነው አስፈሪ ድራማዊ ክስተቶችን ያሳያል። የዮሐንስ ራእይ የፍጻሜውን ዘመን አስደናቂ ክንውኖች በሚገለጡበት ጊዜ ስድስተኛው መልአክ በማዕበልና በጥላ ውስጥ በሚንቀጠቀጥ የፍርድ እጆች ውስጥ የቁጣ ጽዋ በንጉሶች ወንዝ ላይ ያፈሳል። ከባቢሎን እስከ ፋርስ ያሉትን ስልጣኔዎች ያቆየው ኃያሉ ኤፍራጥስ ወደ አቧራነት ይለወጣል። ከተፈጥሮ ውጪ በሆነ ፍጥነትም ይደርቃል። የተሰነጠቀ ምድርንና ከስሩ ጥንታዊ ፍርስራሾችንም ያሳያል። በተቀደሰ እሳት ወደ አፈርም ይለወጣል። እንደ እባብ ቆዳም ይሰነጠቃል። የጨለማ ኃይሎች ለጦርነት ይሰበሰባሉ። ከዘንዶና ከአውሬ ከሐሰተኛ ነቢይ ሶስት እርኩሳን መናፍስት ያጋንንት ኃይሎች ይወጣሉ። ታምራትንና ድንቅን እያደረጉ የምድር ነገሥታት በማታለል ወደ ዓለም በረቀቀ ኃይል ሾልከው ይገባሉ። አርማጌዶን በሚባል ቦታ ከክፉ ሰራዊት ጋር እንዲተባበሩም ታምራትን ያደርጋሉ። በምድር ላይ በጨለማ ዓላማ ይንቀሳቀሳሉ። ምልክቶችንና ተአምራትን ድንቅ ነገሮችንም ያደርጋሉ። የንጉሶችና የገዢዎችን አእምሮም ይማርካሉ፣ ያታልላሉ፣ ያጠምዳሉ። ትዕቢት መሳሪያቸው ነው፣ እርግማናቸውም መታወር ነው። በእነሱ መሪነት የዓለም መሪዎች ምክንያታዊነትን ትተው ወደ ጦርነት ይሮጣሉ። ምድር ትዋጣለች፣ ሰማያትን ይደበዝዛሉ። የዓለም ሰራዊት በጊዜው በተረሳ ሸለቆ ውስጥ ይሰበሰባሉ። ባንዲራቸው በተመረዘ ንፋስ እየረገፈ፣ መሳሪያቸው በትዕቢትና በደም ይሰራል። የጦርነት ሞተራቸው በጥንታዊ አፈር ላይ ይንከባለላል። ወታደሮች ሊያድኗቸው የማይችሉትን የአማልክት ስም ይጠራሉ። በዚህ አመጽ መሃል ሰይጣን ራሱን እንደ ዘንዶ ተምሳሌት ሆኖ ኃያሉን ከሰማይ ጋር ለመጨረሻው የጦርነት አውድማ የተረገሙ ሌጊዮኖችን ለጦርነት ይሰበስባል። የሰዎች ገዢዎችን ሰራዊቶቻቸውን አሰባስበዋል። ሳያውቁት ለጥንቱ ጠላት ቀይ ዘንዶ ምሳሌያዊ ታማኝነት ቃል ይገባሉ። በገነት ውስጥ አንድ መልአክ በፀሐይ ላይ ቆሞ ነበር። ሰማያትን አቋርጦ በሚያስተጋባ ጩኸትም ይጮኻል። ወደ ላይም የሚበሩትን ወፎች ሁሉ በታላቅ ድምፅ እንዲህ ሲል ጠራ፣ ኑ የነገሥታትን ሥጋ፣ የሻለቆችን ሥጋ፣ የታናናሾችንና የታላላቆችን እንዲሁም የሁሉንም ሥጋ ትበሉ ዘንድ ለታላቁ የእግዚአብሔር እራት ተሰብስቡ አላቸው። እና ከዚያ በኋላ ሰማያት ይከፈታሉ። የዓይነ ስውር ብርሃን በጨለማ ውስጥ እንባንም ያፈራል። እነሆም በአምባ ፈረስ ላይ የተቀመጠው ታማኝና እውነተኛ ይባላል። እሱም በጽድቅ ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው። የምድር ንጉሥ ከለበሰው በላይ የክብር ዘውዶች በራሱ ላይ አሉ። ከራሱ በቀር ማንም የማያውቀው የተጻፈ ስም አለው። በደም የተረጨ ልብስ ተጎናጽፏል። የተጠራበትም ስም የእግዚአብሔር ቃል ነው። ነጭ ንጹሕና ብሩህ ካባ የለበሱ የሰማዩ ሰራዊቶች በነጭ ፈረሶች ላይ ተቀምጠው በፍጹም አንድነት ይከተሉት ነበር። ድምፃቸውም እንደ ነጎድጓድ ይጮኻል። ከተራራ ወደ ተራራ፣ ከባህር እስከ ባህርም ያስተጋባል። ሰይፋቸውም በሰማያዊ እሳት ያበራል። ንጉሡ የሚመራቸው እንደ እረኛ ሳይሆን እንደ ተዋጊ ነው። በፍትህም ይፈርዳል፣ በጽድቅም ይዋጋል። የሚወርዱት በፍርሃት ሳይሆን በድል ነው። የምድርም ሰራዊት ቀና ብለው አዩ፣ ደነገጡ። ግን በጣም ዘግይቷል፣ የንስሐ ጊዜም አልፏል። በመልካምና በክፉ መካከል ያለው ጦርነትም አሁን ይጀምራል። በተቃጠለ ሜዳ ላይ
አውሬውና የምድር ነገስታት ለተቃውሞ ተሰበሰቡ። አውሬውና ጭፍሮቹ በጥላቻ እያገሱ ወደፊት ይንቀሳቀሳሉ። የምድር ነገስታት ኃይላቸውን ሁሉ ያቀርባሉ። የመጨረሻውን ተስፋ አስቆራጭ ክስ መለኮታዊን ለመገልበጥ ነውና። ነገር ግን የትኛውም የሰው ወይም የአጋንንት ኃይል በእግዚአብሔር ቃል ፊት ሊቆም አይችልም። አመጻቸው ግን አጭር ነበር። አውሬውና ሐሰተኛ ነቢይ ተያዙ። ስልጣናቸውም ተነፍገው በሕይወት እያሉ ለዘላለም ወደሚያቃጥል የእሳት ባህር ተጣሉ። ማለቂያ የሌለው የስቃይ ቦታ፣ ሁለተኛ ሞት ወደማይመለስበት፣ ሞት ራሱ የራሱን ሞት የሚሞትበት። የቀረው የአመፅ ሰራዊት በአንድ አፍታ የንጉሡ እስትንፋስ መታቸው። ምናሳቸው ወደ አቧራነት ተለወጠ። መንግስታቸውን በዝምታ ፈረሰ። በዚህ የፍጻሜው ዘመን የዮሐንስ ራእይ ትንቢት አውሬውና ሐሰተኛው ነቢይ ተይዘው ወደ እሳቱ ባህር ተጣሉ። እግዚአብሔርን የሚቃወሙ ሰራዊት ግን ተመቱ። የአርማጌዶን ትንቢት ፍጻሜ ነው። ይህ ተረት አይደለም፣ የምሳሌያዊ ንግግርም አይደለም። የክፋት መጨረሻና የዘላለም መንግስት መጀመሪያ ነው። በጥላ ላይ የብርሃን ድል፣ ከጭካኔ በላይ ፍትህ፣ በሁሉ በላይ እግዚአብሔር የሚነግስበት፣ ሞት፣ ሐዘንና እንባ የሌለበት አዲስ ዓለም ይነሳል። የነገስታት ንጉሥ የሚነግስበት፣ በብረት መዳፍ ሳይሆን በዘላለማዊ ፍቅር የሚመራበት፣ ሰላም ህልም ሳይሆን እውን የሚሆንበት። የአርማጌዶን ጦርነት የጽድቅን የመጨረሻ ድል ያስታውሰናል። የዮሐንስ ራእይ ምዕራፍ 16 የመጨረሻው ምዕራፍ ነው። ለሚያምኑ የተስፋ መልእክት ነው። ስለ አርማጌዶን የመጽሐፍ ቅዱስ ትንቢት ስናሰላስል ለነገስታት ንጉሥ መምጣት ልባችንንም እናዘጋጅ። እኔ አልፋ ነኝ እና ኦሜጋ፣ የመጀመሪያው እናም የመጨረሻው። ውድ የኢዮር ሚዲያ ተከታታዮች ለዛሬ ያዝላችሁ ፕሮግራም ይሄን ይመስላል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እኔ አልፋ ነኝ እና ኦሜጋ፣ የመጀመሪያው እናም የመጨረሻው።